እንደ አውሮፓውያን አቆጣጠር በ1971 ዲቢ ኩፐር የሚባል ሰውዬ $200,000 ይዞ በፓራሹት ከአውሮፕላን ላይ በመዝለል ይሰወራል። በኤፍቢአይ ታሪክ በጣም ውድና አስጨራሽ ፍለጋ ቢደረግም እስካሁን የት እንደገባ መልስ የለም። በዓለማችን ብዙ ታሪኮች ቢመዘገቡ ሁሉም መልስ ያላቸውና መጨረሻቸው የታወቀ አይደለም። ታሪክም የማይረሳቸው ሰዎች ያለምንም መልስ ሊሰወሩ ችለዋል። በዚህ ክፍል አንድ ቪዲዮ ከዓለም የተሰወሩ ታሪካዊ ሰዎችን እናያለን። ዲቢ ኩፐር ታዲያ ያሁሉ ገንዘብ ይዞ ከአውሮፕላን ዘሎ እንዴት ተሰወረ? እንደ አውሮፓውያን አቆጣጠር ኖቬምበር 24 1971 ወይም እንደ ኢትዮጵያን አቆጣጠር ዳር 17 1964 ንጉሥ ኃይለ ሥላሴ 40ኛ የግዛት ዓመታቸውን ባከበሩበት ሰሞን አሜሪካዊው ራሱን ዲቢ ኩፐር ብሎ የሚጠራ ሰውዬ ጥቁር ሱፍ በነጭ ሸሚዝና መነጽር አድርጎ ከፖርትላንድ ወደ ሲያትል ሐሰተኛ ስም በመጠቀም ትኬት ይቆርጣል። አውሮፕላኑ ላይ ከተሳፈረ በኋላ የቦይንግ 727 አውሮፕላን መጨረሻ ወንበር ላይ ይቀመጣል። የሚጠጣውን ካዘዘ በኋላ ትንሽ ቆየት ብሎ መሃል በረራ ላይ የአውሮፕላን ውስጥ አስተናጋጇ የተጻፈ ወረቀት ያቀብላታል። አስተናጋጇም ሌላ ነገር አስቦ ስልክ ቁጥር የሰጣት መስሏት ኪሷ ውስጥ ወረቀቱን ስታስገባ ጠጋ ብሎ ወረቀቱን ብታነቢው ይሻላል፣ ቦምብ ወይም ፈንጅ ይዣለው ይላታል። ወረቀቱንም ቀስ ብላ አውጥታ ስታነባው $200,000 እና 4 ፓራሹት የሚጠይቅ ጽሑፍ ተጽፏል። አንብባም ቀና ስትልም ዲቢ ኩፐር የያዘውን ቦርሳ ገርበብ አድርጎ በመክፈት ቦርሳ ውስጥ ውስብስብ ቦምብ መሳይ ኤሌክትሪክ ገመዶችን ያሳያታል። በድንጋጤም ወዲያውኑ በሬዲዮ ፌዴራል ፖሊስ ኤፍቢአይ ከተነገራቸው በኋላ ገንዘቡን ለማሰባሰብ መሯሯጥ ጀመሩ። አውሮፕላኑም ሲያትል ከማረፉ በፊት 2 ሰዓት ከዞረ በኋላ ሲያትል ታኮማ ኤርፖርት በማረፍ ዲቢ ኩፐር 36 ተሳፋሪዎችን በብሩና በፓራሹት ይቀያየራል። ዲቢ ኩፐር ተሳፋሪዎቹን ሲለቅ የአውሮፕላን መስኮቶቹን ሙሉውን ዝግ በማድረግ ለአልሞ ተኳሾች ወይም ስናይፐሮች እንዳይጋለጥ አድርጓል። ተሳፋሪዎቹንም ቢለቅም አብራሪዎቹንና አስተናጋጆቹን እንዳገተ ነበረ። የሚፈልገውን $እና ፓራሹቱን ካገኘ በኋላ ወደ ሜክሲኮ ሲቲ በዝቅተኛ ከፍታ አውሮፕላኑን እንዲያበሩ አዘዘ። ቀኑም እየመሸ መጣ። በምሽትም ወደ ደቡብ አቅጣጫ በረራቸውን ይጀምራሉ። በዚህ የበረራ መሃል ዲቢ ኩፐር የአውሮፕላኑን በር በመክፈት ወገቡ ላይ ገንዘቡን በማሰር በዛ ጨለማና ዝናብ አዘል አየር ወዳየው አቅጣጫ ዘሎ ተሰወረ። ኤፍቢአይም ከገንዘብ አንጻር ውድና አስጨራሽ ፍለጋ ቢያካሂዱም ምንም ያገኙት ነገር የለም። ዲቢ ኩፐር በዛን ጊዜ ይዞ የተሰወረው $200,000 በአሁኑ ጊዜ ወደ $1.6 ሚሊዮን ይሆናል። የሚገርመው ነገር ኤፍቢአይ በፍለጋው ያገኘው ሬሳም ሆነ ፓራሹትም የለም። የዚህ ታሪካዊ ሰውዬ ማንነት እስከ ዛሬ ድረስ እንደ መንፈስ ተሰውሮ የቀረ ነው። ዲቢ ኩፐር ወንጀለኛ ቢሆንም ታሪክ አይረሳውም። ሰርቆም መሰወሩም አድናቂዎችን አትርፎለታል። የአንድ ሀገር ግን ጠቅላይ ሚኒስትር ለዋና ወጥቶ በዛው ጠፍቶ ቢሰወር ግን ምን ሊባል ይችላል? በ1967ም የተከሰተውም ይህ ነው። የአውስትራሊያው ጠቅላይ ሚኒስቴር ሃሮልድ ሆልት ለዋና ወጥቶ ሳይመለስ የት እንደገባ እስካሁን ድረስ ጥያቄ ነው። ዓመተ ምሕረቱ እንደ አውሮፓውያን አቆጣጠር በነሐሴ ወር በ1967 በኢትዮጵያ ታሪክ የአዲስ አበባ ዩኒቨርሲቲ ተማሪዎች ንቅናቄ በተነሳበት ወቅት የ59 ዓመት ዕድሜ ያላቸው የአውስትራሊያው መሪና ጠቅላይ ሚኒስትር ሃሮልድ ሆልት ይባሉ ነበር። እኚህ ጠቅላይ ሚኒስትር ከመሰወራቸው በፊት በስልጣን 2 ዓመት ቆይተዋል። በወቅቱ የቪየትናም ጦርነት ስለነበረ በፖለቲካ ውጥረት ውስጥም ነበሩ። ምክንያቱ ደግሞ የአውስትራሊያን የጦር ኃይል በጦርነት መጨመራቸውና ከህዝቡ ቅራኔ አስነስቶ ነበረ። ከዚህ መሰል የፖለቲካ ጭንቀት ለመራቅ ጠቅላይ ሚኒስትሩ ዋና ስለሚወዱና የዋና ብቃታቸውም ስለማይታማ ብዙ ጊዜ ወደ ውቅያኖስ እየሄዱ ይዋኛሉ። ምንም የዋና ብቃታቸው ባይታማም እድሜያቸው እየገፋ ስለሆነ በዚሁ በጠፉበት ዓመትም ሲዋኙ ትከሻቸው ላይ ጉዳት ደርሶባቸው ዶክተሮች እንዲረጋጉና ዋና እንዲቀንሱ አስጠንቅቋቸው ነበር። ማንም ያልጠበቀውና የተሰወሩበትም ዕለት ይህ ነበረ። ቀኑ እሁድ ሲሆን ከጓደኞቻቸው ጋርና ወዳጆቻቸው ጋር ለመዝናናት ከምሳ በፊት ዋና እንዋኝ በሚል ወደ ቺቮት ቢች ወደሚባል የባህር ዳርቻ ያመራሉ። ይህ የባህር ዳርቻ
በመከላከያ የተጠበቀና በአስፈሪ የውሃ ግፊቶች ይታወቃል። በዚህም ሊዋኙበት በሄዱበት ቀን አስፈሪ የባህር ግፊትና ከፍተኛ የውሃ ሞገድ ይታይ ነበረ። ወደ ባህር ዳርቻውም ጠጋ ሲሉ ያዩትን በመፍራት የጠቅላይ ሚኒስቴሩ ጓደኛቸው አለን ስቲዋርት ሞገዱን አይተው እንደሚያስፈራና ባንዋኝና ወደ ውሃው ባንገባ ብለው ጠየቋቸው። ጠቅላይ ሚኒስቴሩ ግን በመሳለቅ ይህም ባህር እንደ መዳፌ በደንብ አውቀዋለሁ አሉ። የጠቅላይ ሚኒስቴሩ ጓደኛቸው እያቅማሙም ቢሆን ከባህር ዳርቻው ጠጋ ብለው ነበር ሲዋኙ የነበሩት። ግፊቱን ሲጨምር ወዲያው ወደ ባህር ዳርቻው የአሸዋው መሬት ወዳለበት ወጡ። ጠቅላይ ሚኒስቴሩ ሃሮልድ ሆልት ግን በድፍረት ወደ ባህሩ በደንብ እየጠለቁ እየዋኙ ተጓዙ። የዛኔ ነው አረፋ የያዘ ከፍተኛ ሞገድ መጥቶ ጠቅላይ ሚኒስቴሩን ውጦ ሰወራቸው። የነበሩ ሰዎችም ሲናገሩ ቅጠል በውሃ ሲወሰድ ነበር የሚመስለው። በፍጥነት ነው ከዓይናቸው የተሰወሩት። በደቂቃ ውስጥ የአረፋማ ሞገድ ወስዷቸው አካላቸውን ራሱ አልታየም። በአደጋው ከተከሰተ በአንድ ሰዓት ውስጥ ከመከላከያ እስከ ፖሊስ በሄሊኮፕተር በሰለጠኑ የባህር ኃይል ጥልቅ ዋናተኞች ፍለጋ ተጀመረ። በማግስቱም በ340 የሚያህል የሰው ኃይል ጠቅላይ ሚኒስቴሩ እየተፈለጉ ነበሩ። በፍለጋው ምንም ግኝት ስላልነበረ በዚሁ ቀን የአውስትራሊያ መንግስት ለሕዝቡና ለዓለም ጠቅላይ ሚኒስቴሩ ሃሮልድ ሆልት እንዳረፉ ይፋ ተደረገ። ማረፋቸውም ይፋ ቢደረግም እሳቸውን ለማግኘት ግን ፍለጋው ለ3 ሳምንታት ቢቀጥልም ምንም ነገር ሊገኝ አልቻለም። የአንድ አገር መሪ መጥፋት ዓመታት ዓለምን አነጋግሮ አልፏል። ልክ እንደዛው የዓለማችን 16ኛዋ የአውሮፕላን ሴት አብራሪ ይህ ዕጣ ፋንታ ነበር የደረሰባት። አሜሊያ ሃርት የት እንደገባች እስከ ዛሬ መልስ የለንም። አሜሊያ ሃርትን የማያውቃት ብዙ ሰው የለም። የመጀመሪያዋ ሴት አውሮፕላን አብራሪ ባትሆንም የአትላንቲክን ውቅያኖስ ብቻዋን በማቋረጥ የዓለምን ዝና ያተረፈች ሴት አብራሪ ናት። ይቺ አሜሪካዊት ሴት ካፒቴን የዓለም ዝነኛ ብዙ ሪኮርዶችንና ስኬቶችን አስመዝግባለች። በ1937 እንደ አውሮፓውያን አቆጣጠር ኢትዮጵያ በጣሊያን ሁለተኛ ወረራ ትግል ውስጥ እያለች ነበር አሜሊያ ሃርት ሙሉ ዓለምን በኢኩዌተር አርጋ 46000 ኪሎ ሜትር በመብረር የመጀመሪያዋ ሴት ብቻ ሳትሆን የመጀመሪያ ሰው ለመሆን የወሰነችው። ይህን ማንም ያልደፈረውን ህልም በመጀመር 35000 ኪሎ ሜትር የሚሆን ከአጋዥና አቅጣጫ ጠቋሚዋ ጋር ፍሬድ ኖማን ጋር በመሆን በስኬት አበረሩ። በሐምሌ ወር በ1937 እንደ አውሮፓውያን አቆጣጠር ከኒው ጊኒ በመነሳት ወደ 4000 ኪሎ ሜትር የሚሆን በፓሲፊክ ውቅያኖስ የአፈር ምድር የማይታይበትን በማለፍ ሃውላንድ ወደሚባል ደሴት በመድረስ በረራቸውን ጀመሩ። ይቺን ደሴት በትንሽ ኪሎ ሜትር እንኳን መሳት ውጤቱ ሞት ነበረ። ይህ እንዳይሆን ግን የአሜሪካ ጦር ኃይል ጀርባ በዚህች ሃውላንድ ደሴት ላይ ስቴሽን ተደርጎ በሬዲዮ ሊመራቸው ተዘጋጅተው እየጠበቁ ቆዩ። ነገር ግን አሜሊያ ሃርት ከኒው ጊኒ ከመነሳታቸው ነበር የተልእኮ አደጋ ላይ የወደቀው። አውሮፕላኑ ከኒው ጊኒ ማረፊያ ሲነሳ ክብደት ያለውና ሸክም በመያዙ አነሳሱ ልክ ስላልነበረ በሬዲዮ አንቴናው ላይ ጉዳት ደርሶበት ነበር። በዚህ አንቴናው ላይ በደረሰው ጉዳት አሜሊያ ሃርት የምታስተላልፋቸው መልእክቶች ቢሰሙም ነገር ግን ወደ እሷ የሚመጡትን መስማት አትችልም ነበር። ሃውላንድ ደሴት ላይ የሚጠብቀው የአሜሪካ ጦር ኃይል የሚያስተላልፉት መልእክት ባለመድረሱ እና ደግሞ እሷ የምትለውን መልእክቶች እየሰሙ ግራ እየተጋቡ መጠበቃቸውን ግን ቀጠሉ። ከሰማይ ላይ እንኳን ከታየ ብለው ነዳጅ በማቃጠል ጭስ አቦነኑ፣ ግን ምንም ነገር የለም። ነዳጅ እየጨረሰች እንደሆነና በሬዲዮ ማግኘት እንዳልቻለች ዝቅ ብላም እየበረረች እንደሆነች ብትናገርም ምንም መልስ የለም። የመጨረሻዋን መልእክት ከደቡብ ወደ ሰሜን እየበረረች እንደሆነና የቁጥር መስመር ተናግራ ሬዲዮ ዝም አለ። አሜሊያ ሃርት በጣም ተቃርባ ነበረች። ነገር ግን ደሴቷን ሳታገኝ ነዳጅ አልቆባት ጥልቁና ሰፊው ውቅያኖስ ላይ ወደቀች። የአሜሪካ መንግስትም ውድና ትልቁ የሚባለውን የውቅያኖስ ላይ ፍለጋ በ66 አውሮፕላኖችና በ9 ትላልቅ ተዋጊ መርከቦች አስፈለገች። ነገር ግን አንድ የሚያገኙት ነገር አልነበረም። ምድር የማይታይበት ውቅያኖስ ላይ በመውደቅ የአሜሊያ ታሪክ በዛው ጠፍቶ ቀረ። እነዚህ ታሪክ የማይረሳቸው የት እንደደረሱ የማይታወቅ
ዓለምን ያነጋገሩ ክስተቶች ናቸው። እናንተስ ከነዚህ ሰዎች ያስገረማችሁ የትኛው ታሪክ ነው? አስተያየታችሁን ኮሜንት ላይ ጣል አድርጉልን። ይህ ቪዲዮ ከተመቻችሁ ላይክ አድርጉልን። በፓርት 2 ቪዲዮ ይዘን እንቀርባለን። ሰብስክራይብ በማድረግም የቻናሉ አባል ይሁኑ። እስከ ቀጣይ ቪዲዮ መልካም ሳምንት።